ዛሬ ደግሞ ጉባኤው እንደው ሳንቲም ለመሰብሰብ ብቻ ሳይሆን እንድትማሩ ጭምር ነው። እውነት ለመናገር ብፁዕ አባታችን ደጋግሞ ሲናገሩ ነበረ። ከሳንቲማችሁ በላይ እናንተ እንፈልጋለን እያሉ እና እኔም ጉባኤ ተጠርቼ ስሄድ የማስተምረው ትምህርት ርዕስ ስላገኘው ሳይሆን አንድ ችግር ለመፍታት አስቤ ነው የማስተምረው እና ደግሞ አሁን ዛሬ ስለ ትዳር ላስተምራችሁ አስቤያለሁ። ፈቃዳችሁ ከሆነ ማለት ነው እና ትፈቅዳላችሁ? በጣም መልካም። እንግዲህ አንዱ የዚህ ገዳም ዓላማው ይህን ችግር ለመፍታት ስለሆነ ማለት ነው። ገዳሙ የሚመሰረተው ልጆች ከሕፃንነት ጀምረው ገዳሙ እየኮተኮተ ያሳድጋቸዋል። የቅድመ ጋብቻ ትምህርት ያስተምራቸዋል። በጋብቻ ጊዜ አማካሪዎች ተቀምጠውበት ያማክራሉ። ችግር እየተፈታ ምዕመናን እንዲድኑ ነው ዋና ዓላማ እና ያንን ደግሞ ዛሬም ደግሞ የጊዜውን ችግር መፍታት ስለሚገባ ስለ ትዳር እንማማር ብያለሁ። ትዳር በጣም ሰፊ ጉዳይ ነው። 3 ነገሮች ብቻ ስለ ትዳር ለእንማማር አስቤያለሁ። ርዕሳችን በቃ ትዳር ነው። እስኪ በሉ ደግማችሁ በሉት። እንደው ቃሉ የሰለቻችሁ ካላችሁ እንድትወዱት ብዬ ድገሙት። እንድትወዱት እፈልጋለሁ። መጀመሪያ ቃሉን እንድትወዱት ነው የምፈልገው። ከዚያ ጀምሮ የሚቀጥለው እናያለን። ምንድን ነው ትዳር? ምንድን ነው? ሰው ለምንድን ነው የሚያገባው? እና የትዳር ፈተናዎችን እንዴት እንፍታቸው የሚል 3 ነጥቦችን ነው የምንማማረው ማለት ነው። የመጀመሪያው ትዳር ምንድን ነው የሚለውን ልንገራችሁ። ትዳር ምንድን ነው ሲባል በጣም ብዙ ፍጭ። እስኪ እናንተ ለአንድ ደቂቃ ትዳር ምንድን ነው አስቡ እስኪ፣ ወይ አውሩ እርስ በርስ። የእውነቴን ነው፣ አውሩ። ሁለት ናቸው፣ አውሩ። ትዳር ምንድን ነው ለአንድ ደቂቃ ነው። እውነቴን እኮ ነው፣ ቀሌን አይደለም፣ እውነቴን ነው። ይሰማል አይደል? ስለ እኔ እንዳታወሩ፣ ስለ ትዳር ነው የምታወሩ። የምሬን ነው። አውሩ፣ ስለ ትዳር በቁም ነገር አውሩ፣ በቁም ነገር አውሩ። አንድ ደቂቃ ሲሞላ ትነግረኛለህ። ሞልቷል። ዘመን ሙሉ የተሸከማችሁትን ነገር በአንድ ደቂቃ አውሩት ብዬ ችግር ፈጠርኩና፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ሰዎች ትዳር አሁን ወደዚህ ሆኑና ሰዎች ትዳር ምን ይመስላቸዋል ብዬ አስባለሁ። የኔ በጥናት የተረጋገጠ አይደለም፣ ግምት ነው። ሰዎች ትዳር ምን ይመስላቸዋል? የኑሮ መተጋገዣ መድረክ ይመስላቸዋል። ተጋግዞ መኖር እንደሱ ይመስላቸዋል። ወይም ከሆነ ችግር መላቀቂያ፣ ወይም ብር የሌለው ሰው እንደ ኮስት ሼሪንግ የሆነ አዋጥቶ እንደመኖሪያ ይቆጥሩታል ሰዎች። ደስታ የሚታፈስበት በቃ መናፈሻ ወይም መዝናኛ የሚመስላቸው ሰዎችም አሉ። ማረፊያ ወደብ የሚመስላቸውም ሰዎች አሉ። በቃ አንድ ሰው አግብቶ እዚያ ውስጥ እርፍ ብሎ የሚኖር ማለት ነው። እንደዛ የሚመስላቸው ሰዎችም አሉ። ተፈጥሯዊ ፍላጎትን አሳክቶ መጨረስ የሚመስላቸው ሰዎችም አሉ። ተፈጥሯዊ ፍላጎት የባዮሎጂ ውጤት የሆነውን ነገር ብቻ ለመጨረስ ወይም እሱን ለማሳካት ብቻ ብሎ የሚያገባ ሰውም አለ እና ችግር ለማሳለፍ የሚያገባም አለ። ዝና ተመችቶት የሚያገባም አለ። ደስ ስላለው የሚያገባም አለ። ጓደኞቹ ስላሸማቀቁት የሚያገባም አለ። እንዴ እስከ መቼ ድረስ ነው እንዲህ ቁመህ ልትቀር ነው? ቁመሽ ልትቀሪ ነው ተብሎ እንደዚህ ተብላችሁ እንዳታገቡ። እንደዚህ ብሎ የሚያገባም አለ።
ቤተሰብን ለማስደሰት ብሎ የሚያገባም አለ፣ እንደዚህም አለ። እንዲሁ ግን ታዲያ ትዳር ምንድን ነው? መተጋገዣም አይደለም፣ ተባብሮ መኖሪያም አይደለም፣ አዋጥቶ መኖሪያም አይደለም፣ ስጋዊ መሻትን መፈጸሚያም አይደለም። ትዳር ምንድን ነው ስትሉ መጽሐፍ ቅዱስ የሚመልሰው ትዳር ምስጢር ነው። እስኪ በሉ ትዳር ምስጢር ነው በሉ። ትዳር ምስጢር ነው። ድገሙ እንጂ ትዳር ምስጢር ነው። ትዳር ምንድን ነው? ምስጢር ነው። ኤፌሶን ምዕራፍ 5 ቁጥር 32 ለዚያውም ታላቅ ምስጢር ነው። አብይ ውእቱ ዝንቱ ምስጢር ወእብሎ በይንተ ክርስቶስ ወበይንተ ቤተ ክርስቲያን። ይህ ምስጢር ታላቅ ነው ይላል ቅዱስ ጳውሎስ። ይገርማቸዋል። በመጽሐፍ ቅዱስ ታላቅ ምስጢር ተብሎ የተጻፈለት ምንም ርዕሰ ጉዳይ የለም። ታላቅ ምስጢር ተብሎ የተጻፈለት ቅዱስ ትዳር ነው። ትዳር ምስጢር ነው። ምንድን ነው ምስጢርነቱ ነው? ምንድን ነው ምስጢርነቱ? ምን ይመስላችኋል? ምስጢርነቱ ክርስቶስን ማስመሰሉ ነው። ክርስቶስን ማስመሰሉ። ሰው የሚያገባው ክርስቶስን ለመምሰል ነው። ብቸኝነትን ለማራቅ ቅድም ባልኳችሁ መንገዶች አይደለም። ሰው ማግባት ያለበት ክርስቶስን ለመምሰል ነው። እንዴት ነው ሰው ክርስቶስን የሚመስለው? በትዳር የመጀመሪያ መለኮት አለ፣ ስጋ አለ፣ ወይም ቃል አለ፣ ስጋ አለ። አብ ወልድ መንፈስ ቅዱስ አለ። አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ እስትንፋስ ይባላል። ይህን ታውቃላችሁ። ለምሳሌ እናንተ ልብ አላችሁ፣ ቃል አላችሁ፣ እስትንፋስ አላችሁ። ግን ስንት ሰው ነው የምትባሉት? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ስንት አምላክ ናቸው? አንድ አምላክ ናቸው ማለት ነው። ስለዚህ ቃል ከሶስቱ ከልብ ከቃል ከእስትንፋስ ሰው የሆነ ማን ነው? ቃል። ለምሳሌ እኔ ጽሑፍ ብጽፍ በብራና ላይ ብጽፍ ከልቤ ከእስትንፋሴ እና ከቃሌ ወረቀት ላይ የሚያልፈው ምንድን ነው? ቃል ነው አይደለም? ስለዚህ ድንግል ማርያም ሰሌዳ ትባላለች። አካላዊ ቃል ደግሞ የተወለደባት ነው። ስለዚህ ቃል ብቻ ነው። ቃል ወረቀት ላይ ሲጻፍ ከልብ ይነጠላል አይነጠልም? ይነጠላል? አይነጠልም። ለምሳሌ ቃል የሚል ቃል እስኪጻፍ፣ እሺ ቃል ዲያቆን ባንተ አምላክ እስኪጻፍከው አሁን ቃል አምጣውስ ወረቀት። እሺ እዚህ ጋር ቃል ብሎ ጽፏል። አሁን ቃል እዚህ ላይ ተጽፏል። ከልቡ ወጥቶ ወድቋል አልወደቀም? ወድቋል አለ። እዚያው መለስ ጻፈው ብሎ አይጽፍም? ይጽፋል። እዚያው ልቡ ውስጥ አለ። ስለዚህ ቃሉ ልቡ ውስጥ እንዳለ ምን ላይ ተጽፏል? ወልድ ከአብ ሳይለይ በዚህ ዓለም ምን ሆኗል? ሰው ሆኗል። ከአብ ሳይለይ በዚህ ዓለም ሰው ሆኗል። ቃል መጣና ከድንግል ማርያም ስጋ ለበሰ ብላችሁ። መለኮት ባለጸጋ ነው፣ ቃል ባለጸጋ ነው። ስጋ ደግሞ ድሃ ነው። ባለጸጋው መለኮት ድሃ ስጋን መጥቶ ለበሰ። ከዚያ በኋላ አብአሎ ለስጋሁ ወረሰዮ አሐደ ምስሌሁ ለሊሁ አንገሶ ለስጋሁ ይላል። ስጋውን ራሱ አነገሰው፣ ባይል አደረገው፣ ከእሱ ጋር አንድ አደረገው ይላል። ከዚህ በኋላ ይህን ቃል መጥቶ ከድንግል ማርያም የለበሰውን ስጋን ከቃል ቃልን ከስጋ ለይቶ ማሳየት አይቻልም። ግን በተአቅቦ ነው፣ እንዳትረሱ። ተአቅቦ ነው። ከባድ ነገር ወደ ከባድ ወግ ወሰድኳችሁ፣ ይቅር በሉኝ። ወተት ለሚጋት አጥንት አይሰጥም። እሺ የቅዱስ ቄርሎስን ምስጢር ምሳሌ ላምጣና ቀለል እናደርገው። አባቶቻችን ያውቁታል፣ ለእናንተ ነው። እሺ ብረትን እሳት ውስጥ ጨመር ነው። ስንጨምረው ምን ይሆናል? ይቀላል። ከዛስ ያቃጥላል አይደለም? ስለዚህ እሳቱ ለምሳሌ ብረቱ ጠፍጣፋ ቢሆን የእሳቱ ቅርጽ ምን ይሆናል? ቀይ ጠፍጣፋ ነገር አታዩ? አዎ እሳቱ። ስለዚህ የምኑን ቅርጽ ያዘ? የብረቱን ቅርጽ ያዘ። ብረቱ የእሳቱን ምን ይዟል? ሙቀቱንና ብርሃኑን ይዟል። አይዟቸው። እሳቱ የብረቱን ምን ያዘ? ቅርጽ። አሁን ወግ ቢሆን ትይዙት ነበር። እንዴት ይጠፋቸዋል? ሐሜት ነው የሚይዘው እኮ የኢትዮጵያ ሕዝብ። እንዴ ነውር እኮ ነው። እውነቴን ነው።
እንዴ ለምን አትይዙም? መያዝ አለባችሁ። እውነቴን ነው። እሳቱ የምኑን ቅርጽ ይዟል? ቀለል ያለ እኮ ነው። የምንን ነው? መጀመሪያ ከባድ ነው ብላችሁ ስለምታስቡ ነው እኮ የሚከብዳችሁ። እሳቱ የምኑን ቅርጽ ያዘ? ብረቱስ የእሳቱ ምን ያዘ? ብርሃኑንና ምኑን ያዘ? ሙቀቱን ያዘ። በጣም እንዳትረሱ። ብረቱ ወደ እሳትነት ረቋል አልረቀቀም? አልረቀቀም። ደበላችሁ። እሳቱ ወደ ብረትነት ገዝፏል አልገዘፈም? አልገዘፈም። ምን ያለ ነገር ነው የሰውዬ! ዝም ብሎ ጽደቁ አይልም እንዳለ። አይ እንዴት ላርጋችሁ እንግዲህ ከዚህ በላይ ማቅለል አልችልም። ይቅር በሉ። እሺ እሳቱ ወደ ብረት ምን አላለም ያልኳችሁ? ያ ማለት እሳቱ ሌላ ጉች ያለ ብረት ሆኗል ወይ ነው? አልሆነም አይደለም? አዎ ብረትነቱን ሳይለቅ ነው እሳት የሆነው ማለት ነው። አሁን ግልጽ ነው መሰለኝ። እሳቱ ወደ ብረትነት አልገዘፈም። ብረቱ ደግሞ ተለውጦ እሳት አልሆነም። ስለዚህ ብረቱ ከነግዝፈቱ እሳት ሆኗል። እሳቱ ከነርቀቱ ብረት ሆኗል። አሁን ግልጽ ሆኖላችኋል? እሺ አሁን በመዶሻ ስንመታው ብረቱን ወይስ እሳቱን የምንመታው? እሳቱ ጥሎት ይሄዳል እና እንዴት ነው የሚሆነው? እሳቱ ጥሎት ይሄዳል በመዶሻ ስንለው እንዴት ነው የሚሆነው? ይቀየራል። ስለዚህ እሳቱ ጥሎት ይሄዳል እና እሳቱን እንመተዋለን። ብረቱን ነው ግድ የላችሁ ከያዟችሁ። ጥሩ ነው። እሺ ባጭሩ እሳቱ የሚመታበት አካል የለውም ማለት እሳቱ ምንድን ነው ብለናል? ረቂቅ ነው። ግን ደግሞ ከብረቱ ምን አላለም? አልተለየም። ስለዚህ እሳቱ በምኑ ይመታል? በብረቱ ይመታል። እሳትን ግን መታ ነው ማለት አንችልም። ግን ስንት ነው? ንገሩኝ እንጂ። አንድ ነው። ይሄኛው እሳት ነው፣ ይሄኛው ብረት ነው ማለት ይቻላል አይቻልም? ቀለል ያለ ነገር እሺ ሌላ ላምጣላችሁና መዓዛ ያለው አበባ ላምጣ። ይሄ ቀለል ያለ ነገር መዓዛ ያለው አበባ ላምጣና አፍንጫችሁ ላይ የሚደርሰው አበባው ነው መዓዛው ነው? እሺ ከአበባው ላይ ግን ይሄ መዓዛ ይባላል፣ ይሄ አበባ ይባላል ብላችሁ ማሳየት ትችላላችሁ? ስንት ነው? ግን ደግሞ ስንት ነው? ሁለትነት የሌለው ተአቅቦ ተዋህዶ ይባላል። ሶስት አይነት አንዶች አሉ። ሶስት አይነት አንድ ምን ይባላል? ዱዋል ዋን፣ ሲንግል ዋን፣ ዩናይትድ ዋን ይባላል። ሁለት የሆነ አንድ፣ ነጠላ የሆነ አንድ እና የተዋሃደ አንድ ይባላል። ሁለት የሆነ አንድ ማለት ሁለት ባጭሩ ቱ ሲም ካርድስ ኢን ዋን ሴልፎን ማለት ነው። ሁለት ሲም ካርዶችን በአንድ ፎን ውስጥ ስንጨምራቸው ምን ይባላል? ዱዋል የሆነ ግን ምንድን ነው? ዋን ነው ማለት ነው። እሺ ሲንግል ዋን የሚባለው ደግሞ ነጠላ ነገር ምንም የሌለው ነጠላ ነገር። ለምሳሌ መስቀል ዝም ብሎ በቃ እንዲሁ የሆነ ነው፣ ምንም የጨመርንበት ነገር የለም። ዩናይትድ ዋን የሚባለው ግን የትኛው ነው? የተዋሃደ አንድ የሚባለው አበባና መዓዛ፣ ብረትና እሳት፣ ነፍስና ስጋ፣ እነዚህ ምን ይባላሉ? የተዋሃዱ አንድ። መዋሃድ ማለት ከመቀላቀል ልዩ ነው። ከመደመርም ይለያል፣ ከተላጽቆም ይለያል፣ ከመጠጋጋትም ይለያል፣ ከጉርብትናም ይለያል፣ ከመጨመርም ይለያል። ለምሳሌ ወተት ሲደመር ቡና እኩል ይሆናል ምን? በቃ እናንተ ብሉት እኔ አይደለም። እሺ እሱ አሁን ምን ይባላል መሰላችሁ? መቀላቀል አለው። ወተቱም የተወሰነ የሚያጣው ጠባ ያለው፣ ቡናውም የተወሰነ የሚያጣው ነገር አለው። አቶ ነው። ስለዚህ ምን ይባላል? ቱሳሄ ይባላል። አንዱ ከአንዱ የወሰደው አለ እና ከራሱ ያጣው ነገር አለ። ጤፍና ስንዴን ደግሞ ብንቀላቅላቸው ደግሞ አንዱ ከአንዱ ምንም አይወስድም፣ ግን አንድ ላይ ይኖራል። ስለዚህ ከመጠጋጋትም ይለያል። ተዋህዶ ማለት አንዱ የራሱን ሳያጣ የሌላውን ገንዘብ የሚያደርግበት። እንግሊዝኛው ተዋህዶን
ይሄ ምን እንደሚለው አላውቅም። መገናዘብ ተገናዝቦ የሚለውን ኮሚኒኬሽን ነው የሚለው። ሌላ ደካማ ስለሆነ ለቴዎሎጂም አይበቃም። እንደዛ ነው የሚለው እና አንዱ የአንዱን ገንዘብ ያደርጋል ወይም የራሱ ያደርጋል፣ ግን የራሱን ሳይለቅ አንዱ የራሱን ኔቸሪቲ ሳያጣ የሌላውን ምን ያደርጋል? ገንዘቡ ያደርጋል። ይሄ ምን ይባላል? ተዋህዶ ይባላል። እስኪ ተዋህዶ በሉ። ተዋህዶ በሉ እንጂ ተዋህዶ። አሁን ብረቱና እሳቱ ስንት ናቸው? አንድ። ግን በምንድን? በተአቅቦ በሉ እስኪ። በተአቅቦ ማለት የራሱን ባህሪ ምን እንዳደረገ ነው? ሳይለቅ ማለት ነው። ሳይለቅ በተአቅቦ ተጠብቆለት ማለት ነው። በራሱ እንደቆመ የሌላውን ገንዘብ ያደርጋል። ሁለት አካላት ሁለት ባህሪያት በአንድ አካል ውስጥ ማለት አይደለም። አንድ ተዋህዶ ግን በተአቅቦ ማለት ነው። ይሄ ምን ይባላል? በተዋህዶ እናምናለን ማለት ይሄ ነው። ቃል መጣና ከድንግል ማርያም ስጋ ለበሰና የስጋን ቅርጽ መጠኑ አደረገ፣ በዓለሙ እንደበላ ማለት ነው። ስጋ ደግሞ ውስንነቱን ሳይለቅ የመለኮትን ምልአት፣ ርቀት፣ ስፋት፣ ጌትነት፣ አምላክነት፣ ብሩህነትና ዘላለማዊ ሕይወትነት ገንዘቡ አደረገ። ግን ክርስቶስ ሁለት አይደለም። ስንት ነው? አንድ። አንዱ አንዱን ሳያጠፋው ነው። ለምሳሌ እንደ ሰውነቱ ሲተኛ ታዩታላችሁ። እንደ አምላክነቱ ይነሳና ነፋሱን ጸጥ በል ሲለው ታዩታላችሁ። እንደ ሰውነቱ አልዓዛርን የተቀበራችሁት ብሎ ሲጠይቅ ትሰሙታላችሁ። እንደ አምላክነቱ አልዓዛር ናወጣ ብሎ ሲያወጣው ታዩታላችሁ። እንደ ሰውነቱ ሲታመም ታዩታላችሁ። እንደ አምላክነቱ የልብሱን ጫፍ ሕመም ሲፈራው ታዩታላችሁ። ይሄ ነው ተዋህዶ ማለት ነው። አልተለወጠም፣ ግን አንድ ነው። እንደ ሰውነቱ ሰርግ እንድትመጣ ተብሎ ሲጠራ እንደ ሰው ታዩታላችሁ። እንደ አምላክነቱ ውሃውን በቃሉ ብቻ ወይን ሲያደርገው ታገኙታላችሁ። እርሱ ተዋህዶ ይባላል። እንግዲህ ማግባት ይሏችኋል። ይሄን መምሰል ማለት ነው። ገባችሁ? ባል ቃልን ይወክላል፣ ሚስት ስጋን ትወክላለች። መዋሃድ ነው ማግባት ማለት። መዋሃድ ማለት አንዱ የአንዱን ገንዘብ ያደርጋል። ቃል ከስጋ ስጋ ከቃል ጋር በማዋሃዳቸው ምክንያት የመለኮት ስጋ የመለኮት ገንዘብ እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል ከሊቃውንቱ ጋር ለመግባባት ብዬ የመለኮት ገንዘብ ለስጋ የስጋ ገንዘብ ለቃል ማለት የመለኮት ገንዘብ የሆኑ መላእክት መጡና ቤተልሔም የስጋ ገንዘብ ሆነው አመሰገኑ። የስጋ ገንዘብ እረኞች የመለኮት ገንዘብ ሆኑና አመሰገኑ። ሁለቱም አንድ ሆኑ። አሁን ይሄኛው የቃል ምስጋና ይሄኛው የስጋ ምስጋና የምንለው የለንም። ስትጋቡ ተዋህዶ በተአቅቦ ማለት ተዋህዶ በተአቅቦ ተዋህዶ በምን በተአቅቦ መዋሃድ ነው ፈጽሞ። ከዚህ በኋላ ይሄ የስጋ ነው ይሄ የመለኮት ነው አይባልም። የሚያገባ ሰው ይሄ ያንቺ ነው ይሄ ያንተ ነው ማለትን ካላቆመ አልተጋባም። ይባል የኔና የእናንተ የሚባል ነገር የለውም። እንዲሁም ቅዱስ ዮሐንስ አፈወርቅ ስለ ትዳር ሲናገር ገንዘብ ለብቻቸው የሚያስቀምጡ ባለትዳሮች ሲናገር አንተ ሞኝ ከሁሉ ነገር ሰው እንደሚከብር ታውቃለህ ወይ ይላል። ከሁሉ ነገር ሰው ይከብራል። ለሚስትህ ራስን ከሰጠህ በኋላ ገንዘብ የምትሸሽጋት ከሆነ ራስህን ከገንዘብ እንዳሳነስክ ታስተውላለህ። አንተን እኮ ሰጥተሃል። አንተን ከሰጠህ በኋላ ሳንቲም የምትከለክል ከሆነ አንተ ከሳንቲም ታንሳለህ ማለት ነው። እንዴት ራስህን እንደምታዋርድ ትመለከታለህ ይላል። ማዋሃድ ማለት ያንቺ እናት ያንተ እናት፣ ያንቺ ሀገር ያንተ ሀገር፣ ያንቺ አጎት ያንተ አጎት፣ ያንቺ ገንዘብ የኔ ገንዘብ፣ ያንቺ ደሞዝ የኔ ደሞዝ፣ ያንተ አካውንት ያንቺ አካውንት ማለትም ከማቆም ነው የሚጀምረው። ሰው የራሱ አይደለም ሲያገባ የሌላውን ገንዘብ ያደርጋል። ግን በተአቅቦ ነው። እስኪ በተአቅቦ ምን አላችሁ? እሺ ጥያቄ እንጠይቃችሁ። ክርስቶስ ከተዋህዶ በኋላ ስጋ ከመለኮት መለኮት ከስጋ ይለያያሉ አይለያዩ? ንገሩኝ እንጂ። ባልና ሚስት ቢለያዩ ተዋህዶን ካዱ ማለት ነው። ታውቃላችሁ? ክርስቲያኖች ሲፋቱ እምነታቸውን ነው የሚክዱት። እምነት በተግባር ይገለጣል። ጋብቻ የተዋህዶ ምስጢር ስለሆነ ምስጢር ያሰኘኝ እሱ ነው። በተአቅቦ የሚያሰኝበት ምክንያት ሰው ሁልጊዜ እንደናንተ እንዲያስብላችሁ መፈለግ የለባችሁ። በተአቅቦ
ለምንድን ነው እኔ እንደማስበው ማታስቢ አይባልም። በታቅቦ ነው። ለምንድን ነው እኔ እንደማስበው ማታስብ አይባልም። ሰው በታቅቦ ነው። ሰው እናንተን እንዲሆን ስትፈልጉ ነው ጥፋት የሚመጣው ማለት ነው። እንደ አቅሙ እንዲሆን ሊፈቀድለት ይገባል። ሕፃናት ለምሳሌ ረ በሉ የሆነ ጊዜ ግን ሕፃናት እለ የሚሉበት ጊዜ አለ። ታውቃላችሁ? ለምንድን ነው አንተ ልጅ ረህ ማትል ይባላል አይባልም? ጊዜ ያለው ረህ የሚልበት ሰው በራሱ ዓለም የሚኖርበትና ቆይቶ የሚያድግበት ጊዜ አለ። ሴት ወንድን አትሆንም። ልብ ብላችሁ ስሙ። ወንድ ሴትን መሆን አይችልም። የየራሳቸው የተፈጥሮ ሀብት አላቸው። እንደ ሀብታቸው አብሮ መኖር ክርስቶስን ነው የሚመስለው። ሚስት ደግሞ ቤተክርስቲያን ነው የምትመስለው። ልብ ብላችሁ ስሙ። ክርስቶስ ለቤተክርስቲያን ያደረገላት አለ፣ ቤተክርስቲያን ለክርስቶስ ያደረገችው አለ። ኃላፊነታችሁን እዚህ ውስጥ ታገኙታላችሁ። ትዳር የሚበጠበጥ ምክንያት ባልም ድርሻውን አያውቅም፣ ሚስትም ድርሻውን አታውቅም። ይህን የሚያውቅ የለም። ዝም ብሎ አግብቶ ይኖራል። የባልነት ድርሻው ምንድን ይመስላችኋል? ምንድን ነው? ሴቱን ልጠይቅ፣ ወንዶች የባል ድርሻው ምንድን ነው? ክርስቶስን መሆን ነው። ማንን መሆን ነው? ያ ማለት ክርስቶስ ለቤተ ክርስቲያን ያደረግላትን ማን ትፈልጋለች ማለት ነው? ሚስቱ ትፈልጋለች። ክርስቶስ ለቤተ ክርስቲያን ምንድን ነው የሚያደርግላት? የመጀመሪያው ይወዳታል አይደለም? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆ። ክርስቶስ ቤተ ክርስቲያን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ክርስቶስ ለቤተ ክርስቲያን ያደረገው ፍቅር ነው። ሚስት ከባሏ የምትፈልገው ነገር ምን እንደሆነ ነገራችሁ? መወደድ ነው። እኔ ሳላገባ ተምሬ ያወቅኩትን እንዴት አግብታችሁ አታውቁ? ይሄ እውነቴን እኮ ማምላክ ማወቅ አለባቸው። ሴቶች ከባሎች የሚፈልጉ ለወንዶች ነው የምነግረው። ከባሎቻቸው የሚፈልጉት የመጀመሪያም የመጨረሻ ነው የዘመናቸው ጥያቄ ሁሉ ይወደኛል ወይ? ሌላ ጥያቄ ነው። እንደምትወዷቸው እርግጠኛ መሆን ይፈልጋሉ። በተግባር እንዲገለጥላቸው ያ ብዙ መገለጫዎች አሉ። ወሬያቸውን በማዳመጥ ያው ሴቶች ችግራቸውን የሚፈቱ በማውጋት ነው። ስለዚህ ማዳመጥ ይፈልጋሉ፣ ጆሮ ይፈልጋሉ። ምንም ለሚወዳቸው ሰው ሁሉንም ነገር ነው የሚያወሩ። ለምሳሌ ከጓደኛዬ ጋር አስፋልት ስናቋርጥ ነጠላ ጫማዋ ተበጠሰባት ብላ ልታወራ ትችላለች። ለባሏ ነው የምታወራው። እንደዚህ ነው። ይህን ንግግር ማጣጣል የመከራ ምንጭ ነው። ፈጽሞ አክብሮ መስማት። ቤተ ክርስቲያን ልንገራችሁ፣ ከቃሉ ጋር ናችሁ። ቤተ ክርስቲያን ከጧት ጀምራ ሌሊቱን ሙሉ ለክርስቶስ ምን ማድረግ ነው ስራዋ? ማውራት። ኪዳን ምንድን ነው? ለእግዚአብሔር ማውራት አይደለም? ማህሌት ምንድን ነው? ለእግዚአብሔር ማውራት እኮ መናገር ነው። ሰዓታት ምንድን ነው? ለእግዚአብሔር መናገር ነው። ቤተ ክርስቲያን ድርሻዋ ለእግዚአብሔር መናገር ነው። እግዚአብሔር ሰሚዋ ነው። ሚስት ባሏ የምትለውን እንዲሰማት ትፈልጋለች። ጊዜ እንድትሰጧት ያስፈልጋል። ክርስቶስ ለቤተ ክርስቲያን ጊዜ ሰጥቷታል። አንድ ጊዜ ተሰቅሎ ዓለምን አድኖ ዙሮ ማድረግ አቅቶት መሰላችሁ? ለምንድነው 33 ዓመት የኖረ? ለቤተ ክርስቲያን ጊዜ እየሰጠ ነበር። ከሴት ጋር ከሚስቶቻችሁ ጋር አብሮ መኖር፣ ቤተ ክርስቲያንን ዓለም እስከሚያልፍ ድረስ አልለይሽም እንዳላት ሴቶች አብሮ መሆንን፣ መደመጥን፣ መወደድን ይፈልጋሉ። በቃላት ጭምብል መስማት ይፈልጋሉ። ሴቶች ውዳሴ ከንቱ ወዳጆች ናቸው። ምስጋና ይወዳሉ። የታወቀ ነገር እንደ ምግብ አትክልት ውሃ የሚፈልገውን ያለው ሴቶች ምስጋና የሚፈልጉት። ስለዚህ ማመስገን ያስፈልጋል። የእውነቴን ነው የምነግራቸው። ክርስቶስ ቤተክርስቲያንን አልሰማችሁት? እንዴት እንደሚያመሰግናል። መኃልየ ሰሎሞንን አንብቡት። ይሄ ሴት ስትመሰገን የምታገኙት አንቀጽ እኮ ክርስቶስ ቤተክርስቲያንን የሚያመሰግንበት ያ የሚያስተምረን ሰዎች ሚስቶቻቸውን ማመስገን፣ ማዳመጥ፣ ጊዜ መስጠትና መውደድ ያስፈልጋል እና መናገር ያስፈልጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሜን። ያን እና ክርስቶስ ለቤተክርስቲያን ምንድን ነው? መከታዋ ነው፣ መጠጊያዋ፣ ራሷ ነው። ባልነት ማለት ራስ መሆን ነው። ራስነት ማለት የሚያቅድ፣ የሚመራ፣ እቅድ የሚያወጣ፣ የሚያስተዳድር፣ መከታ የሚሆናት፣
የሚያሳርፋት ይህን ትፈልጋለች። ሰማችሁ? የእናንተም አለ። ቆዩ ሴቶች ደስ ብሏቸው የእናንተም ድርሻ አለ። ስለዚህ ልብ በሉ፣ ክርስቶስ ለቤተ ክርስቲያን ምኗ ነው? ጠበቃዋ በሉ እንጂ ራሷ፣ ከዚያስ መሪዋ ነው። እንዲመራት ትፈልጋለች። ባል መሆን ማለት ልታገቡ ስታስቡ ራሱ ለመምራት መዘጋጀት አለባችሁ። ለመምራት፣ ለማቀድ፣ ለማሳረፍ አለልኝ ለመባል መዘጋጀት ያስፈልጋል። ባል መሆን ማለት እሱ ነው። ቤተክርስቲያን በክርስቶስ ነው አርፋ ተጠብቃ የምትኖረው። ይሄ ነው። ሴት ደግሞ ለባሏ የምታደርገው ምንድን ነው ነው? ቤተክርስቲያን ለክርስቶስ እንደምታደርገው መታዘዝ። ወበከመ ቤተክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክሙ። ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ ይላል። ይሄ ወንድ የሚፈልገው ነው። ወንድ ልጅ ከሚስቱ ምን ይፈልጋል ከተባለ እሺ ማለት። እስኪ እሺ በሉ። የሴት ደረቅ መልክ የላትም። እንደ ፀሐይ ብታበሩ እምቢ የምትል ሴት ደረቅ ናት። የመጨረሻ ምንድን ነው የሚደረጉ ሲባል እሺ። እስቲ እሺ በሉ። ወንድ የሚፈልገው እሱ ነው። የወንድ ልጅ መጨረሻው ቤተክርስቲያን ለክርስቶስ መታዘዝ ናት። ሚስቶቹ የታዘዙ እማምላክን እኔ የትልቅ ቤት ቁልፍ ነው የሰጠኋቸው። ይህም ቁልፍ ብትሉት ቤታችሁን የምታፈርሱት እራሳችሁ ነው። ይሄ ፌሚኒስቶች የሚያጠነጥኑትን አትስሙት፣ እውነት እንዳይመስላችሁ። ሴት ባሏን የምትገዛው በመታዘዝ ነው። ለምትታዘዝለት ሴት የማይገዛው እንዴት ነው? እሺ ማለት አላችሁ አላችሁ። ጣሊያኖች ኢትዮጵያን በገዙ ጊዜ የኢትዮጵያን ሴቶች በጣም ወደው ነበር ይባላል። ለምንድን ነው ሲባል የኢትዮጵያ ሴቶች እንደ ጣሊያን ሴቶች ነው ስላገኙ። በዓለም ባሎቻቸውን ከሚያከብሩ ሴቶች መካከል የጣሊያኖች ናቸው። የዛሬ እኛ አላውቅም። የባሏን ኮት ተኩሳ ከረባቱን አስተካክላ ምን ብላ ስለምትል ወንድ ምንድን ነው ሰው ሲያድግ ከእናቱና ከአባቱ ማንን የሚቀርበው? ከእናቱና ከአባቱ ልጅ የሚቀርበው ለማን ይመስላል? ለእናቱ። እና ሚስቱ ማን እንደትሆነለት የሚፈልገው እናቱ እንድትሆን ይፈልጋል። እና ምንድነው በቃ ካልሲውን እሷ እንድታጥብለት፣ እንትኑን ጫማውን እሷ እንድታነሳለት፣ ሱሪውን ሁሉን ነገር እሷ ብታስተካክልለት ደስታው በቃ ሄዶ ዘፍ ማለት ነው የሚፈልግ። በቃ እናቱ መውደቅ ማለት ነው ይፈልጋል። ሄዶ በቃ መውደቅ ነው የሚፈልገው። ለዚያ ነው አያችሁ፣ ይሄ እኮ ትልቅነት ነው። እናት ሚስቱ ብቻ ሳይሆን የሚፈልገው እናቱን ጥሏት ስለመጣ 20 ዓመት የተሸከመችው እናቱ ስለምትናፍቀው ያን ጉዳይ የት ማግኘት ይፈልጋል? ሚስቱ ውስጥ። እናቱ ልጇ ዕቃ ደፍቶ ከጎረቤቶች ጋር ተጣልቶ ሲመጣ እሰይ ልጅ ብላ ትሰማዋለች። እናቱ የሚፈልገው የምትጨቀጭቀው ሚስት ሳይሆን እሰይ ልጅ እንደምትለው እንደ እናቱ ጎሽ እንኳን ደህና መጣ የምትለው። ይሄ ከሴት የሚጠበቅ ነው። አላበዙትም አባ ነው ያላችሁ? የሚጠቅማችሁን ነው። ተክለ ሃይማኖት የሚጠቅማችሁን ነው የምነግራችሁ። ሳራ አለ አብርሃምን ጌታዬ በማለት ታጌጥ ነበረ። ጌታዬ በማለት ታጌጥ ነበር። ልዝም ምላስ ቁጣን ታበርዳለች አለ ያለ ሰሎሞን። ልዝም ምላስ እሺ ማለት ተቆጥቶ የሄደውን ዳዊትን አብርዳ የመለሰችው አቤጋያ የምትባል ሴት አይደለች? ባሏን ሊገል ሄደውን አብርዳ ጌታዬ ይሄ ለአንተ ለጌታዬ የእጅ መንሻ ነው፣ ፊትህን ለማየት የማይገባኝ ስትለው ዳዊት ሰራዊቱን ይዞ ተመለሰ ይላል። ለስላሳነት ከቃሉ ጋር ናቸው። አንድ ወግ ላውጋችሁ ለሰው የማታውቁት ከሆነ እና የሆኑ ሰዎች አንድ ጊዜ ይሄ የወንድ ሽቶና የሴት ሽቶ ነው ሲሉ ሰማለሁ። እኔ አላውቅም፣ እግዚአብሔር ነው የሚያውቀው። እንደዚህ ያለ ራሱ እንዳለ በሰማ ማወቅ አለብኝ አልኩና ለምንድን ነው የሴት ሽቱ እና የወንድ ሽቱ በማለት የተለየ ሲባል የሴት ሽቱ ምንድን ነው ብዬ ሳጠያይቅ የሴት ሽቱ ስሙዝ ነው፣ በጣም ለስላሳና ሴንሲቲቭ ነው ለካ። ስለዚህ ሴትነት ለስላሳነት ነው ማለት ነው። ሸካራ መሆን ሴትነት አይደለም ማለት አያቸው። የእኔ አናሊሲስ ነው። ሽቷችሁ ራሱ ያስተምራችሁ። እውነቴን እኮ ሽቱ ለስላሳ ነው የሴት፣ የወንድ ደግሞ ቆፍጠን ያለ ነው አለ ሰው ነው የነገረኝ። እውነት ሰው ነው የነገረኝ። ስለዚህ አሁን ሴትነት ማለት ለስለስ ማለት ምልስ ማለት ነው።
እንደው አንገትን እየነቀነቁ መሳደብ አለ። እንዲህ ካረጋችሁ ከቃሉ ጋር ናችሁ። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ምን እንደምትል ንገሩ እንጂ እናንተም ለባሎቻችሁ ታዘዙ። ውሳኔው ጠማማ ቢሆን እንኳን ዛሬ አክብራችሁ ነገ ተቃውሙት። እስኪ እሺ፣ ለማንኛውም እሺ፣ ነገ እንነጋገርበታለን ማለት ራሱ መልካም ነው። ይሄን ካደረጋችሁ ትዳር አይፈርስም። ወንድ ሚስቱን ከወደዳት የሴቶች ጥያቄ ይሄ ነው። ምንም እኔ ባለትዳሮችንም አማክራለሁ እመክራለሁ አሳገኝ። አብዛኛው በመጽሐፍ ቅዱስን በተማርኩት ከእህቶቻችንን በሰማሁት የሴቶች መሰረታዊ ጥያቄ አይወደኝም፣ ጊዜ አይሰጠኝም፣ አያዳምጠኝም፣ አለቀ። የወንዶች ጥያቄ ምንድን ነው? ባጭሩ አታከብረኝም፣ ከጓደኞች መሃል ታቃልለኛለች፣ እኔ ያልኳትን አትሰማም፣ አለቀ። ኩሊና ጥያቄ ይኩል በሽታን የማወቅ የሕክምና 70% እኮ ነው። በሽታውን ካወቃችሁ እዚህ ላይ ሰው ለምንድን ነው ይህን ርዕሰ ጉዳይ ማስተምር ይመስላችኋል? ምንኩስና የሚገኝ ከየት ነው? ንገሩ እንጂ ከትዳር ነው። ጵጵስና ትዳር ከሌለ ይመጣል? ትዳር በሌለበት ሲኖዶስ አለ? የለም። ድንግል ማርያም የተገኘችው ከትዳር አይደለም? ትዳሩ ካልተቃና የኢትዮጵያ ቤተክርስቲያን መፍትሄ አይመጣም። የሚመጣው ከትዳር ነው። አንድ ጊዜ ወደ ላሊበላ ተሳፍረን ይሄድ አንድ ሰውዬ ይሳደባል፣ በስልክ ይሳደባል። ሰው ይሳደባል። ሰው ጌታዬ ሰው አትሳደብ አልኩት። ስልኩን ዘጋና አባ አለኝ። አቤት። መነኩሴ ሌባ የሆነ ምን ሆኖ አለኝ። ነዶት ነው ደግሞ አንተም ብሎ አስተካካይ ብሎ ማለት ነው። እና እኔ ምንድን ነው ያልኩት? ሌቦች ስለምትወልዱን ነው ያልኩት ማለት ነው። እናንተ ሌቦች ስለምትወልዱን ሌባ መነኩሴ ሆን ነው። ሰው የዘራውን አይደል የሚያጭደው? ሌባ ባለትዳር ሌባ መነኩሴ ይወልዳል። ሌባ መነኩሴ ሌባ ጳጳስ ሊሆን ይችላል። የዘራ ነው የምናጭደው። ጥሩ አባት የሚመጣው ከጥሩ ልጅነት ነው። ከእናንተ ነው የሚታጨደው። ስለዚህ ይሄን እንድታከብሩ እርስ በርሳችሁ እንድትመካከሩ ያስፈልጋል ልላችሁ ፈልጌ ነው። ከቃሉ ጋር ናችሁ? ስለዚህ ባል ማንን ይመስላል? ክርስቶስን። ሚስትሳ ቤተክርስቲያን። አንድ ጥያቄ ልጠይቃችሁ። ኦርቶዶክስ ሴቶችን ትጨቁናለች፣ ሚስቶችን ትጨቁናለች፣ ባል ራስ ነው እያለች ይላሉ። እነዚህ የሴት ጠበቆች ማለት ነው የሚመስሉት፣ ግን አጥፊዎቻችሁ ናቸው። አይደለም። ክርስቶስ የጨቆናት ቤተክርስቲያን ታውቃላችሁ? ታውቃላችሁ ወይ? ያዳናት ቤተክርስቲያን ነው። ባል የክርስቶስ ምሳሌ ነው ማለት እኮ ይሙትላት ለሚስቱ ማለት እኮ ነው። ከፍ ያለ መከራ እኮ ነው የተሰጠው። እንደው ለሚስቱ ቤዛ ይሁንላት፣ ተላልፎ ይሰጥላት፣ ራሱን ይስጣት፣ ይሙት ማለት እኮ እንደዛ ማለት እኮ ነው። ሌላው እንገራችሁ፣ ባል ራስ ነው። እስኪ ራስ በሉ። ሚስትሳ ምንድን ናት? አካል ናት። አካል የሚባለው በቤተ ክርስቲያን አስተምህሮ ከአንገት እስከ ወገብ ያለው እስከ ወገብ ድረስ ያለው ወይም እስከ መታጠቂያ ድረስ ያለው አካል ይባላል። ቦዲ የሚባል ልብስ ታውቃላችሁ እንዴ? በዚያ ነው እንዴ ያሉት ብዬ እኮ ነው። ቦዲ የሚባለው እዛ ነው የሚቀረው አይደለም እንዴ? እና ቤተክርስቲያንም ቦዲ የሚባለው ከዚህ እስከዚህ ነው። ሌላው ህዋስ ነው የሚባለው። ሚስት ምንድን ናት? አካል ነች። ንገሩ እንጂ ባል ምንድን ነው? ራስ። አሁን እዚህ ውስጥ ማን ነው የበላይ? ክርስቶስ ራስ ኖ አይደለም። ማን ነው? አካል ራስ። ማን ነው የበላይ? ባቀማመጥ ነው እንዴ? እዚህ ላይ ቁጭ በማለት ክርስቶስ ራስ ነው። ንገሩ። ማንም የበላይ የለም። አይደለም። ቆይ ስሙ። እሺ ከቃሉ ጋር ናችሁ? ባል ምንድን ነው? ሚስት ምንድን ነው? ከአካልና ራስ ማን ይበልጣል? እሺ ጥሩ ጥያቄ። የሚያስብ ማን ነው? እዚህ ነው የሚታስበው አይደለም? በጣም ግሩም ነው። ደም የሚሰጠው ከየት ነው? ከአካል ነው። ከልብ። ልብ ያለ የት ነው? ስለዚህ እንዲያስብ ምን ያስፈልገዋል? አሁን ማንኛውም የሰውነት እንቅስቃሴ የሚሰራው በደም ዝውውር ነው አይደለም? ስለዚህ ደም ያለ የት ነው? ስለዚህ ልብ ናት የበላይ ማለት ነው።
ራስ ነው። ልብ ደግሞ እንድትረጭና በትክክል ሌሎች ሕዋሳት ድርሻቸውን የሚቆጣጡ ደግሞ ኮማንድ ሴንተሩ ነው የሚያዝማን። ስለዚህ ራስ ይበልጣል ማለት ነው። በቃ ይበልጥ። አይምሮ እንዲያስብ ምን ያስፈልገዋል? ልብ በሉ። አይምሮ እንዲያስብ ደም ሊረጭለት ይገባል። ልብ በትክክል ደምበት ክፍል የምናስታውስበት ክፍል ነው። የሆነው ክፍል ከለር የምንለይበት ክፍል አለ። የራሱ ክፍል አለ። ይሄ የሆነ ክፍላችን ልጅ ቢመጣ ምንም ቋንቋ ማንለይ መሆን ይችላል። ስትርቁ በ40 ቀን ትቆርቡ የነበራችሁት በ3 ወር፣ በ3 ወር ትቆርቡ የነበራችሁት በ6 ወር ስታረጉት፣ በ6 ወር ትቆርቡ የነበሩ በዓመት ስታረጉት፣ ከዚያ በኋላ ይሄ አንገታችሁ እየሰለሰለ መጣ ማለት ነው። ከክርስቶስ ጋር ያለን ህብረት ሲላላ ትዳሩ ውስጥ ያለው ህብረት ይላል። የጸሎት ጊዜ የሌለ መጽሐፍ ቅዱስ በጋራ የማንበብ ጊዜ ከቤተ ክርስቲያን ጋር ያለ ህብረት ከጠፋ ትዳሩ እየመነመነ ይሄዳል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሜን። ስለዚህ ትዳር ምስጢር ነው። ማንን ያስመስላል? ክርስቶስን። ማንን ያስመስላል? ክርስቶስን። ክርስቶስን ያስመስላል። ሰው ለምንድን ነው የሚያገባው የሚለውን ወደ መለስ ልሄድ። 2 ነጥቦች ነው የቀሩት። ሰው ለምንድን ነው የሚያገባው? ለምንድን ነው የሚያገባው? 1 ክርስቶስን ለመምሰል፣ 2 ዘላለማዊ ህይወት ለመውረስ ነው። ሚስታችሁ መጽደቂያችሁ ናት። ባላችሁ ምንድን ነው? መጽደቂያ ነው፣ የምትድኑበት ነው። አንድ ሰው እንዴት የሚድንበትን ነገር ቆርጦ ይጥላል? እኔም በጣም የሚገርመኝ አንድ ነገር አለ። እስቲ 2 ጥያቄ ልጠይቃችሁ። አንድ ሰው ቤተክርስቲያን ሲያቃጥል ብታዩ ዝም ብላችሁ ታዩታላችሁ? ሰንሰለቷ ከተቆረጠ አትቀጥልም። እና መዳኛችሁ ነው። ሰው እንዳገባችሁ ወቁት። መዳኛችሁ ነው ማለት ነው። የምትጸድቁበትን ነገር እንዴት እንደዋዛ በስልክ ብቻ በቴክስት ብቻ ተጣልታችሁ ትፈታላችሁ። የምትድኑበትን ነገር ማለት ነው አላችሁ። እኔ የሚገርመኝ አንድ መነኩሴ እንደው ቆቡን ጥሎ ብታገኙት ምን ትላላችሁ? ዓመት ይሳቅበታል። ለምንድን ነው እናንተ ስትፋቱ የማይሳቅ? አንድ መነኩሴ አሁን ቆቡን ቢጥል አቤት እነዚህ እርኩሶች መነኮሳት፣ አቤት አቤት፣ በሚዲያ አቤት ቆቡን እኮ ጣለው። አንተ ሚስትህን ስትጥል ቆብ መጣል አይደለም እናንተ? ለምንድን ነው በዚያ ያህል የማይታፈርባችሁ በእናንተ? ክርስቶስና ቤተክርስቲያን ተለያይተዋል እኮ ነው የምትሉት። አንድ መነኩሴ እኮ ቆብ ብቻ አድርጎ ሳያገባ የሚኖርበት ምክንያት ሚስትን የተካችው ቆቡ ስለሆነች ነው። ቆብን መጣል ነውር የሆነውን ያህል ሚስትን መፍታት ነውር ነው። በጣም ነው። ባልን መፍታት ነውር ነው። መዳኛ ነው። የምትድኑበት መንገድ ነው። ስታገቡም ወደፊት የምታገቡት ለመዳን አግቡ፣ ለመጽደቅ። አሁን የማይቆርብ ባል መጥቶልኛል፣ የማይቆርብ ማትቆርብ ሚስት አግኝቻለሁ፣ እኔም የዚህ ዘመን ሰው ደግሞ መቁረብ አይፈልግም፣ ምን አደርጋለሁ ላግባ አትበሉ። እንዴ ካልቆረበ ምን ያደርግልሻል? አታግቢ። ያገባችሁት አትፋቱ፣ ቆረቡ። ያላገባችሁ ግን የማይቆርብ ባል አታግቡ። ለምን? ምን ያደርግላችኋል? ትዳር መዳኛ እኮ ነው። መተጋገዣ መድረክ አይደለም፣ መዳኛ ነው። የሚድኑበትን ነገር ደግሞ ዝም ብሎ የሚገባበት አይደለም። ኧረ ተው፣ እውነቴን ነው። እግዚአብሔር ቀላል መንገድ ቢሰጣችሁ ግን ራሳችሁ እያከበዳችሁ አትጥፉ። እግዚአብሔር ሳታገቡ ጽደቁ ቢል ኖሮ እንደው እንዴት ልትሆኑ ኖሮ? አግብታችሁ ጽደቁ። አባቶቻችን በሰይፍ እየታረዱ ቢጸድቁ እናንተ የአንድ ሰው አመል ችላችሁ መጽደቅ ያቅታችኋል? እንዲህ አንድ ሰው ሰይፍ አይደለም፣ ገጀራ አይደለም፣ አውሬ አይደለም። መቼም ሰው እኮ ወዳምም ሆነ እንቅልፋንም ሆነ ለፍላፊም ሆነ መቼም ሰው ነው። እንደ ቅዱስ አግናጤዎስ ተፈቶ የተለቀቀ አውሬ አንበሳ አይደለም፣ የተራበ አንበሳ አይደለም፣ ዘንዱ አይደለም፣ ሰው እኮ። እንዴት ሰው ችላችሁ አትጸድቁ? አባቶቻችን ሰይፍ ችለው ነው የጸደቁ። አውሬ ችለው፣ እሳት ችለው ጸድቀዋል። መቼም ባላችሁ ወይ ሚስታችሁ ቢከፉ ከእሳት አይከፉ፣ ከአንበሳ ከጅብ አይከፉ። ድሮ እኮ በዚህ በሮም አደባባይ እኮ ከተራቡ ውሾች ጋር ክርስቲያኖችን 3 ቀን 7 ቀን ረሃብ ተርበው እንዲሰነብቱ አድርገው ውሻውም እንዲራብ አድርገው አንድ ላይ ምግብ እየሰጡ እርቧቸዋልና ወደ ምግቡ ሲሰዱ ውሻው እንዲነክስ